የአማራ ተወላጅ በየትኛውም ስፍራ ላይ ምንም ቢደርስበት መንግስትና የመንግስት ሹመኞች የሚያውቁት ዛሬ በፌስቡክ ላይ አንድ ጽሑፍ ጽፌያለሁ። አማራን የሚያስበላው የአማራ ባለስልጣን ነው፣ አማሮች እያወቁ ነው ብያለሁ። ያልኩበትም ምክንያት አለኝ። አሁን እስቲ እኔን እንደ አንድ ተራ ሰው ቁጠሩኝና እስቲ ይሄን የምጠይቀውን ጥያቄ እስቲ መልሱልኝ። በመተከል በጉምዝ በተለያየ ቦታ ላይ አማራ እንደዚህ ሲሆን፣ አማራ ተገደለ፣ አማራ እንደዚህ በጅምላ ተቀበረ ሲባል የአማራ ባለስልጣኖች ወጥተው ይሄ ነገር በገለልተኛ ወገን ይጣራ፣ ገለልተኛ ወገን ያጣራው፣ አማራም ያልሆነ ኦሮሞም ያልሆነ ገለልተኛ የሆነ ያጣራው ብለው አንድ የአማራ ባለስልጣን ጠይቆ አይታችኋል? የደህንነት መስሪያ ቤት እኮ የተያዘው እኮ በአማራ ነው። የአማራ ባለስልጣን አይደለ እንዴ ደህንነት መስሪያ ቤቱን የያዘው? ደህንነት መስሪያ ቤት እኮ ማለት የአንድን ሀገር ድንበሯን ጨምሮ የሰውን ሰላም ጨምሮ የፖለቲካውን ሙቭመንት ጨምሮ እያንዳንዷን ነገር ሰኪውር የሚያደርግ ደህንነትን የሚሰጥ የሚያረጋግጥ መስሪያ ቤት ነው። ይሄ መስሪያ ቤት የሚመራው እንግዲህ ዋነኛው አማራ ነው ቢሮው ላይ ያለው። ታዲያ ደህንነት መስሪያ ቤቱ የማያውቀው ደህንነት መስሪያ ቤቱ ከለላ የማይሰጠው የደህንነት መስሪያ ቤቱ ያልደረሰበት እልቂት እውነት የኦነግ ሸኔ እልቂት ነው? አትሸወዱ። ኦነግ ሸኔ መንግስት ለመሆን ጫካ የገባ ቡድን ነው። ነገ ሀገሪቱን ማስተዳደር የሚፈልግ ጫካ የገባ ቡድን ነው። ከቻለ ሀገሪቱ ካልቻለ ኦሮሚያ የምትባለውን ለማስተዳደር ጫካ የገባ ቡድን ነው። ድሮም የነበረ አሁንም ያለ ወደፊትም የሚኖር ነው። እንዲህ አይነት ቡድን ለስብሰባ እየጠራ ይረሽናል ብላችሁ የምታምኑ ከሆናችሁ በጣም የዋህ ናችሁ ማለት ነው። መንግስት ለመሆን የሚመጣ ቡድን ከመንግስትና ከሚዋጋው ጋር ይዋጋል እንጂ ህዝብ እየጨረሰ ራሱን እያስጠላ ራሱን አጋንንት እያስደረገ ራሱን ገዳይ እያስደረገ መንግስት ለመሆን አይመጣም። ዛሬ መንግስት ውስጥ ያሉ በጣም ትልልቅ ባለስልጣኖች ኦነግን እንደ ሁለተኛ ፓርቲያቸው ነው የሚንከባከቡት። ነገ የብልጽግናን ፓርቲ ይሸነፍ፣ ነገ የሆነ ነገር ይሁን፣ በህግ ተጠያቂ የሚሆን ዛሬ ላይ የምታዩቸው አብዛኛዎቹ ነገ ከኦነግ ጋር አብረው የሚሆኑ ናቸው። ኦነግ እንደዛ እንደማያደርግ ያውቁታል። በነገራችን ላይ የኦነጉም መሪ ማነው ሞቷል ተብሎ አሁን ላይ የመጣው ጃልመሮ አሁን ላይ ባለስልጣናት ላይ እንዳሉት ሰዎች ዳም አይደለም። ሂዝ ስማርት ያቀዋል። የማህበረሰቡን ስነልቦና ያቀዋል። የአማራውን ስነልቦና ጠንቅቆ ያቀዋል። የኦሮሞውን ስነልቦና ጠንቅቆ ያቀዋል። እሱ የሚመራቸው ሰራዊት ሼፕ የሚያደርጋቸው እሱ በገባው ስነልቦና መጠን ነው። ስለዚህ ወደ ህዝብ የተኮሰ ሰራዊት የትም እንደማይደርስ ጠንቅቀው ያውቁታል። የአማራ ባለስልጣናት ለአማራው ሞት ለአማራው መንገላታት ተጠያቂዎች ደግሞ ባለስልጣኖቹ ናቸው። ለምን እንደዚህ አልካላችሁኝ? በፍርሃት ነው የሚኖሩት። ስለ አማራው የጮሁ ለታ ስለ አማራው አፍ አውጥተው የተናገሩ ለታ እንደሚገደሉ ያውቁታል። ይሄንን መስዋዕትነት መክፈል አይፈልጉም። በአማራው ላይ ግን መቆመር ስልጣኑ እንዴት እዚህ እንደመጣ ውስጣቸው ጠንቅቀው ያውቁታል። እንዴት ስልጣኑን ከህዋት እንደወሰዱት እዛ ላይ ምን አይነት ሽኩቻ እንደነበረ ፓወሩ በማን እጅ መግባት እንዳለበት ምን መደረግ እንዳለበት ጠንቅቀው ነው የሚያውቁት።